የህወሓት ከፍተኛ አመራር ስለ ፓርቲው ምን አሉ? ህወሓት በሰላምና በነጻነት አውድ ውስጥ መኖር አይችልም፣ ተፈናቃዮች ከተመለሱ የመታገያ አጀንዳ ያጣል። አቶ ጣዕመ አረዶም በአቶ ጌታቸው ረዳ የሚመራው የህወሓት ክንፍ ከፍተኛ አመራር እንዲሁም የትግራይ ክልል ጊዜያዊ አስተዳደር የምግብና መድኃኒት እንዲሁም የጤና ተቋማት ቁጥጥር ባለስልጣን ዋና ዳይሬክተር ናቸው። አቶ ጣዕመ አረዶም ሰሞኑን ከአፍታ ሚዲያ ጋር ባደረጉት ቃለ ምልልስ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የህወሓት አንጃ ወደ ጦርነት ለመግባት የሚያስችለውን ስራ ሁሉ እየሰራ እንደሚገኝ በመግለጽ ቡድኑን ኮንነዋል። የሌተናል ጀነራል ታደሰ ወረደ ስልጣን መምጣት በሰላማዊ መንገድ የተከናወነ ቢሆንም የህወሓት ክፍፍልና ትርምስ ከወለደው ቀውስ የተወለደ ነው ብለው እንደሚያምኑም አቶ ጣዕመ ተናግረዋል። ህወሓት ጫናዎችን በመፍጠር የፈለገውን ማድረግ ትችላላችሁ ብሎ እንደሚያምን የገለጹት አቶ ጣዕመ በ2013 ጦርነቱ የተጀመረበትን ሁኔታ የዚያ ማሳያ መሆኑን ጠቅሰዋል። የዶክተር ደብረጽዮን የህወሓት አንጃ በሰላምና በነጻነት አውድ ውስጥ መኖር የማይችል የብጥብጥና ሁከት ቡድን ነው ሲልም ወቅሷል። በቃለ ምልልሱም ፓርቲው ተፈናቃዮች ወደ ቀያቸው እንዲመለሱ የማይፈልግ በመሆኑ የተናገሩት አቶ ጣዕመ ተፈናቃዮች ከተመለሱ ፓርቲው የመታገያ አጀንዳ እንደሚያጡ ጠቁመዋል። እስካሁን በፕሪቶሪያው ስምምነት መሰረት ተፈናቃዮች ወደ ቀያቸው ያልተመለሱት እነሱ በሚያደርጉት እንቅስቃሴ ነው ሲሉም አክለዋል። ህወሓት ከስልጣን ውጪ ለህዝብ ደንታ እንደሌለው የገለጹት አቶ ጣዕመ ወደ ሱዳን የተፈናቀሉት ወገኖቻችን ወደ አገራችን መልሱን ብለው በጠየቁ ጊዜ ዶክተር ደብረጽዮን ቅድሚያ ፓርቲው ይዳን ብለው እንደመለሱላቸው ነው የተናገሩት። የዶክተር ደብረጽዮን ህወሓት አመራሮች በክልሉ ዲሞክራሲም ነጻነትም ለውጥም ቅድሚያ የሚሰጣቸው ጉዳዮች አይደሉም ብለው በግላጭ እንደሚናገሩ የሚገልጹት አቶ ጣዕመ ለሁሉም ነገር መልሳቸው ቅድሚያ ፓርቲው ይዳን፣ ይሄ ማለት በሌላ አነጋገር እኛ እንዳን ማለት ነው ሲሉም አብራርተዋል። አቶ ጣዕመ ከአንድ አፍታ ሚዲያ ጋር ባደረጉት ቃለ ምልልስ ክልሉን አሁን ላለው ቀውስና ምስቅልቅል የዳረጉትን መንስኤውን በዝርዝር አብራርተዋል። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት የትምህርት ሚኒስትር ዴኤታ ሆነው ተሾሙ። ቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንዳያ ገብረ ህይወት የትምህርት ሚኒስትር ዴኤታ ሆነው ተሾሙ። ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ፕሮፌሰር ክንዳያ ገብረ ህይወትን የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው በጠቅላይ ሚኒስትሩ መሾማቸውን ተገልጿል። ፕሮፌሰር ክንዳያ ከ2005 ዓ.ም እስከ መስከረም 5 ቀን 2013 ዓ.ም ድረስ የመቀሌ ዩኒቨርሲቲ ፕሬዝዳንት ነበሩ። ኋላ መንግስት ከቦታው ያነሳቸው መሆኑን አስታውቆ ነበር። ፕሮፌሰር ክንዳያ በትግራይ ጊዜያዊ አስተዳደር ውስጥም በኃላፊነት አገልግለው ነበር። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። በተለምዶ ባጃጅ የሚባሉ ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በሪሁ ሁሴን ተናግረዋል። ሚኒስትር ዴኤታው ይህንን ያሉት ሚያዝያ 2 2017 ዓ.ም አሃድ ቢዝነስ ግሩፕ በሀገር ውስጥ የተመሰረቱ በኤሌክትሪክ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነ ስርዓት ላይ ሲያስተዋውቁ ነው። ኢትዮጵያ በየዓመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣ የተናገሩት አቶ በሪሁ በታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጭ የሚገባውን ደረጃውን ያልጠበቀ ነዳጅ ላይ ጥገኛ ከመሆንና አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ አለበት ብለዋል። ለዚህም ፖሊሲዎች፣ የማስፈጸሚያ ስልቶችና የፖሊሲ ማዕቀፎች መዘጋጀታቸውን የገለጹት ሚኒስትር ዴኤታው በኤሌክትሪክ የሚሰሩ ተሽከርካሪዎችን በአገር ውስጥ የማምረትና የመገጣጠም ስራ ተጠናክረው ሊቀጥል እንደሚገባ አክለዋል። በተለይ የተሽከርካሪዎችን ባትሪ ለማምረት እንደ ሊቲየም፣ ሊድ-አዮንና ሌሎች የተፈጥሮ ሀብቶችን በአገር ውስጥ ስላሉ ቴክኖሎጂዎችን በመጠቀም የሀገር ውስጥ ምርቶችን ማሳደግ ተገቢ ነው ብለዋል። የኢትዮጵያ መንግስት የፕሪቶሪያ ስምምነት እየጣሰ ነው፣ የትግራይ ህዝብ እየገፋ ነው ሲል ወያኔ ሓርነት ትግራይ ህወሓት ለ5 ቀናት ሲያካሄድ የነበረው ማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ ሚያዝያ 4 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። ማዕከላዊ ኮሚቴው ይህ አካሄድ መሻሻል አለበት ብሎ ያምናል ያለው መግለጫው የፕሪቶሪያው ስምምነት ተከብሮ ሁለቱ ፈራሚዎች በፖለቲካ ውይይትና መግባባት በጋራ መስራት አለባቸው የሚል እምነት እንዳለው ገልጿል።
እንደ ሁልጊዜውም ዝግጁ መሆኔ ይታወቅልኝም ብለዋል። የህወሓት ማዕከላዊ ኮሚቴ በመግለጫው የፌዴራል መንግስት በትግራይ ህዝብ በላይ ላይ ተፈጻሚ የሚሆኑ አዋጆች፣ ደንቦችና መመሪያዎችን እያወጣ ነው፣ ብቻውን በተናጠል የሚወስንባቸውን ሁኔታዎች በስፋት እየታየ ነው ሲልም ተችቷል። የኦሮሞ ነጻነት ሰራዊት አመራር የነበሩ የሾንዴ መገደልን ተከትሎ ከቡድኑ ከድተው መንግስትን የተቀላቀሉ የቀድሞ ተዋጊዎች ቤተሰቦች ኢላማ ተደርገናል የቤተሰብ አባላት ለመሰረት ሚዲያ ተናግረዋል። ሾንዴ እየተባለ የሚጠራው የኦሮሞ ነጻነት ሰራዊት በመንግስት አጠራር ኦነግ ሸኔ የቀድሞ ከፍተኛ አመራር በመከላከያ ሰራዊት መጋቢት 26 2017 ዓ.ም መገደሉን ተከትሎ ቀደም ብለው ከቡድኑ ከድተው መንግስትን የተቀላቀሉ የቡድኑ ተዋጊዎች ቤተሰቦች እየተገደሉና እየተሰደዱ መሆናቸውን ለሚዲያ ተናግረዋል። መከላከያ ሰራዊት መጋቢት 27 2017 ዓ.ም ባወጣው መግለጫ የጃልማሮ ዋና ሰው የነበረው እንዲሁም በታንዛኒያው ድርድር ከጫካ ወጥቶ ታንዛኒያ ዳሬ ሰላም ድረስ ከመሮ ጋር ተጉዞ የሸኔ ሽብር ቡድን ተደራዳሪ የነበረው ሾንዴ በተወሰደበት እርምጃ ተገሏል ማለቱ ይታወሳል። ሾንዴ ከታንዛኒያው መልስ በአጠቃላይ የወለጋ ዞኖችን አዛዥ ተደርጎ በመሮ ተሹሞ የነበረ መሆኑንም መከላከያ አስታውቆ ነበር። ይሁንና አመራሩ በምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 ዓ.ም አመሻሽ ላይ እርምጃ እንደተወሰደበት መንግስት አስታውቆ ነበር። ይህንን ተከትሎ ግን በምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ጎርባ ጉዲናና ሱቄ ቀበሌዎች የሚኖሩና ከወራት በፊት ከቡድኑ ከርተው መንግስትን የተቀላቀሉ የቀድሞ ተዋጊዎች ቤተሰቦች ኢላማ መደረጋቸውን ለመሰረት ሚዲያ ተናግረዋል። ከሾንዴ ግድያ በኋላ የኦሮሞ ነጻነት ሰራዊት ተጠያቂ ያደረገው የራሱ የቀድሞ ታጣቂዎች ነበር። እነዚህ ደግሞ ከርተው መንግስትን የተቀላቀሉ ናቸው ያሉት አንድ የአካባቢው ነዋሪ የከዱ ታጣቂዎች የትውልድ ቦታቸው ኢላማ እንደሆነ ተናግረዋል። መጋቢት 30 2017 ዓ.ም የኦሮሞ ነጻነት ሰራዊት አባላት በሱጌ ቀበሌ የሚገኙ የቀድሞ ታጣቂዎች ቤተሰቦች ላይ ግድያ ፈጽመዋል። 2 ህጻናት ጨምሮ 8 ሰዎችን በዚህ ዕለት ብቻ ተገለዋል ያሉት አንድ የቤተሰብ አባል 2 ሌሎች ጎረቤቶችንም ተጨምረው ተረሽነዋል ብለው ስማቸው ለመሰረት ሚዲያ አጋርተዋል። ከዚህም በተጨማሪ መጋቢት 29 2017 ዓ.ም ታጣቂዎቹ ወደ ሌላኛው ለመንግስት እጁን የሰጠ የቀድሞ ታጣቂ የትውልድ ቦታ ወደ ሆነው ጋርቢያ ጉዲና ቀበሌ በመንግስት 5 ሰዎች እና የቤት እንስሳቶቻቸውን ይዘው እንደሄዱ ሌላ የቤተሰብ አባል ለመሰረት ሚዲያ ተናግረዋል። በአጠቃላይ የ8 ቤተሰቦች አባላት በዚህ ድርጊት ከፍተኛ የሞትና የእገታ ድርጊት ደርሶባቸዋል። ድርጊቱን ፈጽሞ ያመለጡት ወደ ሃሮ ከተማ ሸሽተዋል በማለት የሆነውን አስረድተዋል። ከዚህም በተጨማሪ እድሜያቸው ከ7 እስከ 60ዎቹ የሚደርሱ የአቶ ሂርጶ ቤተሰብ አባላት ወደ ባሪሶ አካባቢ ተወስደው የነበረ ቢሆኑ ሁሉም መገደላቸውን ትላንት መስማታቸውን የቤተሰቡ አባል አስረድቶ አሁን ሀዘን ተቀምጠው እንዳሉ ገልጿል። በዚህ ዙሪያ እስካሁን የመንግስት አካላት ሆነ በኦሮሚያ ነጻነት ሰራዊት የተሰጠ መግለጫ የለም ብለዋል።